ዘጠነኛ አስረኛና 11ኛ ክፍል ላይ ልጆች ያላችሁ ወላጆች እባካችሁ ይህን መልእክት ስሙኝ። ስኮላርሺፕ እንዲያገኙ ማድረግ ያለባቸውን ነገሮች እነግራችኋለሁ። ስኮላርሺፕ ብዙ ጊዜ ተማሪዎች የሚያመልጣቸው ዘጠነኛ አስረኛና 11ኛ ክፍል ላይ ስለሚዘናጉ ነው። በተለይ ክረምት ሰዓት ላይ ክረምት ላይ ምን ማድረግ አለባችሁ? ለስኮላርሺፕ ለመዘጋጀት አንደኛ ኤስኤቲ ፈተናን መሰልጠን ይኖርባችኋል። ይሄ ፈተና ለስኮላርሺፕ ለማግኘት በጣም የሚጠቅማቸው ፈተና ነው። በተለይ 10ና 11ኛ ክፍል ተማሪዎች ይሄ ክረምት በስልጠና ነው ማሳለፍ የሚኖርባቸው፣ ምክንያቱም ከበድ ያለ ፈተና ስለሆነና ለስኮላርሺፕ የሚጠቅማቸው ፈተና ስለሆነ። ሁለተኛ ኤክስትራ ካሪኩለር አክቲቪቲዎች ላይ መሳተፍ አለባቸው። ማለትም ከትምህርት ውጪ ኢንቮልቭ የሚያደርጉባቸው ጠቃሚና ፕሮዳክቲቭ የሆኑ ነገሮች ማለት ነው። ኢንተርንሺፕ መሆን ይችላል፣ ቮለንቲር መሆን ይችላል፣ ሪሰርች መሆን ይችላል፣ ኦንላይን ኮርሶች መውሰድ ሊሆን ይችላል፣ የተለያዩ ፐርሰናል ፕሮጀክቶችን ሊሰሩ ይችላሉ፣ ኮምፒቲሽኖች ላይ መሳተፍ ሊችሉ ይችላሉ፣ ሰመር ካምፖች ላይ መሳተፍ ሊሆን ይችላል። እነዚህን ነገሮች ማድረግ አለባቸው። አሜሪካ የሚያዩት ውጤት ብቻ አይደለም፣ ምን ላይ ተሳትፏል ይሄ ተማሪ የሚለውን ነገር ያያሉ። ስለዚህ እነዚህን ነገሮች እያደረጉ መጠቀም አለባቸው። ይሄን ክረምት ጊዜው መባከን የለበትም። በእንደዚህ አይነት ነገር ላይ ደግሞ ሰፖርት የምትፈልጉ ከሆነ ኢሲፒ ስኮላርሺፕ ስኩል ጁን 29 ላይ የሚጀምር ፕሮግራም አለን። ለ10 ሳምንት ያክል ለኤስኤቲ ፈተና ስልጠና እንሰጣቸዋለን። 400 እና ከዛ በላይ ባመጡ ኢንስትራክተሮች ማለት ነው። ከዛም አልፎ የተለያዩ ኢንቮልቭ ማድረግ ያለባቸውን ኤክስትራ ካሪኩላር አክቲቪቲዎች እና የአፕሊኬሽን ፕሮሰስ እና የስኮላርሺፕ ፕሮሰስ ስልጠና እንሰጣቸዋለን። በ10 ሳምንት ውስጥ 7ቱ ሳምንት የኤስኤቲ ስልጠና እንሰጣለን። 3ቱን ሳምንት ደግሞ አፕላይ ማድረግ ፕሮሰስ ስቴፕ ባይ ስቴፕ ምን እንደሚመስል እናሳያቸዋለን። ለመመዝገብ ባዮ ላይ ባለው ስልክ ልደውሉ እንችላላችሁ። ኦር ቴሌግራም ሊንክም አለ። እዛ ውስጥ ገብታችሁ የበለጠ ዌብሳይቱን ሄዳችሁ ማየት ትችላላችሁ ኢን ዲቴል ማለት ነው። ዴድላይን ጁን 27 ነው። የኢንፐርሰንም ኦፕሽን አለን፣ ኦንላይንም ኦፕሽን አለን። ኦንላይን ከየትም መውሰድ ይችላሉ። በአካል ደግሞ አዲስ አበባ 3 ሴንተሮች አሉን። መርጣችሁ መሳተፍ ትችላላችሁ። ዴድላይን ሳይደርስባችሁ ተመዝገቡ።